የሚመስል ስለሆነ ስለ አዞዎቹ ሂስትሪ አጠር አድርጌ ኤክስፕሌን ካረኩ በኋላ ከዛ ደግሞ ወደዛ ወጥተን በህይወት ያሉት አዞዎች አሉ። ሌላው ደግሞ ተጨማሪ እንስሳቶች አሉ። ኤሊ፣ ጥንቸል እና ፋይተን ወይ ዘንዶ ጭምር አለ። እነዚህንም ሁሉን ዞረን አብረን እንጎበኛለን ማለት ነው። እንግዲህ አርባ ምንጭ አዞ ራንች የተመሰረተው በ1976 በኢትዮጵያ ካላንደር ማለት ነው። ዛሬ ወደ 43 ዓመት ሆኗል። ይሄ ድርጅቱ ደግሞ ሲመሰረት ለዚህ ለራንቹ ዋና ዓላማው እዚች ጋር ስድስት ባጭሩ ተቀምጧል። አዞ ዝርያ በሀገራችን ኢትዮጵያ ውስጥ ናይል ትሪኮዳል ብሎ አንድ አዞ ዝርያ ብቻ ይገኛል። ስለዚህ የናይል አዞ ዝርያዎቹ እንዳያጥፋ እኛ አሁን አዞዎቹን ዝርያውን ለማቆየት እና በአንድ በኩል ደግሞ አዞዎቹን ቆዳ ለዓለም ገበያ ኤክስፖርትን ለማድረግ ለሀገሪቷ ውጭ ምንዛሮችን ለማስገኘት እና ስራ እድል ለመፍጠር ስል ነው ለዚህ ለራንቹ ዋና ዓላማው ማለት ነው። ሌላ ደግሞ እዚህ ውስጥ የምታዩት እነዚህ በርካታ ውስጥ ያሉት አዞዎቹ በአጠቃላይ በአሁኑ ሰዓት በዓለም ደረጃ ያሉት አዞ ዝርያዎች ናቸው። አዞ ዝርያ በዓለም ደረጃ 25 አዞ ዝርያ አለ። በአፍሪካ ደግሞ 4 አዞ ዝርያ ይገኛል። አፍሪካ ውስጥ ብቻ የሚታዩት አዞቹ እነዚህ ናቸው። ዌስት አፍሪካን ክሮኮዳይል፣ ኮንጎ ዳይሎፕ ክሮኮዳይል፣ አፍሪካ ሎንጊቱድ እና ናይል ክሮኮዳይሎች ናቸው። እነዚህ አራቱ አዞቹ በአፍሪካ ውስጥ የሚታዩ ሲሆን ከነዚህ ከአራቱ አዞቹ ዝርያ መካከል አንዱ ደግሞ በሀገራችን ኢትዮጵያ ውስጥ የተለያየ ወንዝና የተለያየ ቁስ የሚታየው አዞ ዝርያ እነዚህ ናይል ክሮኮዳይሎች ናቸው። ናይል አዞ ዝርያ በዓለም ደረጃ ወደ አፍሪካ ስንመጣ በአፍሪካ ደግሞ በኢትዮጵያ ብቻ አይደለም። እዚህ ጋር ማፑ ላይ ደግሞ ያሳያል። በምስራቅ አፍሪካ የተለያየ ኤሪያ ላይ በጣም በሰፊ ሁኔታ ያሉት አዞ ዝርያ ናይል ክሮኮዳይሎች ናቸው። ሌሎቹ አፍሪካ ውስጥ ሆኖ ጥቂት ሀገራቶች ውስጥ ነው። ናይል አዞ ዝርያ ግን ሀገራችን ኢትዮጵያን ጨምሮ በአፍሪካ የተለያየ ኤሪያ ላይ በጣም በሰፊ ሁኔታ የሚገኙት አዞ ዝርያ ናይል ናቸው። ናይል አዞ ዝርያ በዓለም ደረጃ ላሉት ከነዚህ ከ25 አዞ ዝርያ መካከል ደግሞ ለየት ነው ባህሪው በጣም አግሬሲቭና ተናዳጅ የቁጡ አዞ ዝርያ ናይል ክሮኮዳይሎች ናቸው። ለራሳቸው ደግሞ ለመኖር ውሃና ኤሪያውን ይመርጣሉ። ናይል ክሮኮዳይል በጣም ሳልት ዋተር ወይ ጨዋማ የሆነበት ውሃና ኤሪያውን ደግሞ ቆላማ የሆነበት ሙቀታማ ኤሪያ ናይል ክሮኮዳይል ይመርጣሉ። በዓለም ደረጃ ደግሞ እንዳሉት ከአዞቹ መካከል ላርጀስት ተብሎ የሚጠራው በጣም ሰውነቱ ግዙፍ ትልቁም ናይል ክሮኮዳይሎች ናቸው ማለት ነው። ኦኬ ተጋይ ናቸው። እሺ ወዲህ ደግሞ ስንመጣ ስለ አዞቹ ህይወታቸው ታሪክ። አዞ እንግዲህ ራሱን የሚያባዛው እንቁላል በመጣል ነው። እንቁላል ይጥላል። እንቁላል ደግሞ መጣል የሚጀምረው አንደኛ አዞ እድሜው 12 ዓመት ሲሞላ ነው። ከ12 ዓመት በኋላ በየዓመቱ እንቁላል ይጥላል። አዞ በዓመት ውስጥ አንድ ጊዜ ወይ አንድ ዙር ብቻ ነው እንቁላል የሚጥለው። በአንድ ሲጥሉ ግን በብዛት ይጥላል። አንድ እናት አዞ ማክሲማ 70 እንቁላል ትጥላለች፣ ሚኒማ 30 እንቁላል። አንድ አዞ በዓመት ውስጥ ከ30 እስከ 70 እንቁላል ለመጣል ቻንስ አለ። አዞዎች እንግዲህ በዓመት ውስጥ አንድ ዙር ብቻ እንቁላል ስለሚጥሉ እንቁላል መጣያ ወቅት አለ፣ ቦታ አለ። አዞ እንቁላል የሚጥለው ጸደይ ወራቶች ውስጥ ታኅሳስ ወር ላይ ነው። ቦታው ደግሞ አሸዋማ ሆነበት ደረቅ አፈር ነው። አዞ እንግዲህ መኖሪያ ውሃ ውስጥ ነው፣ ግን እንቁላል ውሃ ውስጥ አይጥልም። ከውሃ ወጥቶ 50 ወይ 60 ሜትር ርቀት ላይ አሸዋማ ሆነበት ደረቅ አፈር ሴቷ አዞ ለራሷ መርጣ ያን ደግሞ አሸዋውን ፊት ለፊት እግር ተጠቅማ ጉድጓድ አዘጋጅታ ከ30 እስከ 40 ደቂቃ አረፍ እያለች በአንድ ቀን በ40 ደቂቃ ውስጥ 70 እንቁላል ድረስ ትጥላለች። እንቁላሉን ጥላ ጨርሳ መልሳ ያ ጉድጓዱን ደግሞ በአሸዋ ትደፍናለች። አዞ እንቁላል አሸዋ ውስጥ ተቀብሮ በአሸዋው ሙቀትና ከ3 ወር በኋላ ይፈለፈላል። እስከ 3 ወር ድረስ ደግሞ ሴቷ አዞ ትከታተላለች። በፍጹም ቦታም አትረሳትም። ራሷን ለማቀዝቀዝ መኖ ስትፈልጋት ወደ ሐይቁ ትገባለች። ግን ከዛ ተመልሳ ራሷን እንቁላሏን ከተለያየ ከዱር እንስሳ ለአክበዝ መልክ ትጠብቃለች። አዞ እንቁላል ደግሞ አሸዋ ውስጥ ተቀብሮ 3 ወር ሲሞላ መፈልፈያ ወቅቱ ይደርሳል። ጫጩት አዞቹ ደግሞ ከእናት አዞቹ ይገዛ ስለሚፈልጉ 3 ወር ሲሞላ እንቁላል ውስጥ ሆነው ጫጩቶቹ ድምፅ ያሰማሉ። መከታተሏ እናቷ ደግሞ ታውቃለች። ጉድጓዱ ጫጩቱ ድምፅ ከሰማች ላይ ያለው አሸዋን ቆፍራ ጉድጓዱን ትከፍታለች። በዛ ሰዓት አዞ ጫጩት በራሱ አፍንጫው እንቁላሉን እየፈረካከሰ ይፈለፈላል። ጫጩቱ ብቻ ወጥቶ ካላለቀ ያግዛሉ። እናት አዞች በጥርሳቸው ነክሶ እንቁላሉን ይሰብራሉ። ሲፈለፈል አሁን አንድ አዞ 70 እንቁላል ከጣለች 70 ደግሞ ከመቶ 85% ይፈለፈላል። 15% ዳሜጅ ሊሆን ይችላል ማለት ነው። ሌላ ስጋ ይመገባል። ከስጋ ውጭ ሌላ ነገር አይመገብም።
ስለዚህ አሁን ዋልዴ ላይ ወይ ሀይቅ ውስጥ ሲሆን አዞቹ ውሃውን ተጠቅሞ ራሳቸውን በውሃ አድርጦ ማንኛውም እንስሳት ነው ይመገባል። ግን እዚህ አሁን ድርጅት ውስጥ ላሉት አዞች እኛ ራሳችን ነው ለአዞቹ ምግብ የምንሰጠው። ምክንያቱም አዞ ውሃ ከሌለ ሲሆንም ሌላ እንስሳትን ማጥቃት አይችልም። አዞ ጉልበትም ፍጥነትም ያለው ውሃና ውሃ ውስጥ ብቻ ነው። ያለ ውሃ በፍጹም አታክ ለማድረግ ማጥቃት አይችሉም። ስለዚህ እዚህ ድርጅት ውስጥ ያሉት አዞቹ ሰው ሰራሽ ያላቸው ነው። ዙሪያ ተከልሎ ወይ ታጥሮ ስለነበረ ታጥሮ ደግሞ አልፎ ብቻውን መመገብ አዞቹ ስለማይችሉ ለአዞቹ ደግሞ እኛ ተረፈ ምርት ስጋና አሳ ለእኛ የሚያቀርቡ ድርጅቶች አሉ። ከእነሱ ተረክበን ለአዞቹ በፕሮግራም መሰረት በሳምንቱ ለቀን ብቻ እንሰጣለን። አዞ በየቀኑ አይመገብም። ምክንያቱ ተፈጥሮ ተንቀሳቃሽ ምላስ የለም። አዞ ምላስ አልባ ነው። ምላስ ስለሌለን ምግቡን አያኝኩም፣ መዋጥ ብቻ ነው። ዳይጀስት ሲስተሙ በፀሐይ ብርሃንና በኦክሲጅን አማካኝነት ነው። አዞ ደግሞ ቀዝቃዛ ስለሆነ ዳይጀስት ሲስተም በጣም ስለሆነ ቶሎ ዳይጀስት ያደርጋል። ስለዚህ አንድ ቀን ከበሉ 2 ቀን ወይ 3 ቀን ጋፍ አድርገን የምንሰጠው በሳምንቱ አዞ 2 ቀን ብቻ ይመገባል ማለት ነው። ሌላው አዞችን እንግዲህ መጠለያ ቦታ ጽዳት ነው። እንግዲህ ድርጅታችን ውስጥ አዞችን እናሳድጋለን። አዞ እያሳደገን ቆዳው ኤክስፖርት ይደረጋል። አዞ ቆዳ ስለሚሸጥ ደግሞ አዞቹ ቆዳው በተለያየ በባክቴሪያ በቫይረስ እንዳይበላሽ አዞች የሚኖረው ጋንዳው በየጊዜው ክሊን ይደረጋል፣ ይታጠባል። ጋንዳው አሁን በምታደርበት ሰዓት እነሱን መንከባከበው የሚያሳድገው ባለሙያው ወጥ ጫማ አድርጎ ተለብሶ አዞቹ ውስጥ ይገባል። እንግዲህ ናይል ክሮኮዳይል መጀመሪያ የነበረው በጣም አደገኛ ግን 100% ሰው ጋር አሁንም አይላመድም። ግን ድርጅታችን ውስጥ ያሉት አዞቹ ሰውን አታክ ለማድረግ አቅም አልደረሰም። በብዛት ያሉት አዞቹ ትናንሾቹ ናቸው። እነሱም ደግሞ ከጫጩት ጀምሮ ሰው ስለሚከባቸው ሰው ስለሚያሳድግ ደግሞ ሰዎቹ ሲገቡ ጥንቃቄ ያደርጋሉ፣ ወጥ ያደርጋሉ። እጃቸው ላይ ደግሞ ረጅም መጥረጊያ ይዛሉ። በመጥረጊያ እያሯሩጡ በሩን እያለቁ ጋንዳው በየጊዜው ክሊን ይደረጋል ማለት ነው። እዚች ጋር አሁን የምታዩት ስኪን ሳይዝ ናት። አዞ አሁን ቆዳ ኤክስፖርት ይደረጋል፣ ይታደዳል፣ ይሸጣል። አሁን ኤክስፖርት ሲደረግ ትልቅ ሲሆን ሳይሆን በልጅነት ነው የምታደርገው። ለዛ አሁን እድሜ ገደብ አለ። አንድ አዞ ለቆዳ ምርት ሬዲ ሆኖ የሚደርሰው እድሜው 5 ዓመት ሲሞላ ነው። በ5 ዓመት ለቆዳ ምርት ሬዲ ነው። ከ5 ዓመት ጀምሮ ደግሞ እስከ 10 ዓመት ባለው ሰዓት ያገለግላል። አዞ እድሜ ከ10 ዓመት ካለፈ ሞር ቆዳው ይጠነክራል። ስለዚህ 7 ዓመት 8 ዓመት ላይ ቆዳው ተገፎ በጨው አድርገን ይታሸግና ኤክስፖርት ይደረጋል። ሲሸጥ እንግዲህ አንድ አዞ ቆዳ ዋጋ $200 እስከ $250 ይሸጣል። አዞቹ ቆዳ የሚሰራው ቀበቶ፣ ቦርሳ፣ ጫማ፣ ዋሌትና የተለያየ ነገር ከአዞቹ ቆዳ ይሰራል። ሌላው ደግሞ እዛች ደጅ ላይ የአዞ እንቁላል ሳይዝ አለ። የትላልቅ አዞ አገጭ አጥንት አለ። እነዚህን አይተን ወደ አዞቹ ጋር እንሄዳለን።